የአባይ ቲቪ ሿሿ የኢቢኤስ ቲቪን መከራ ያየ በአባይ ቲቪ አይቀልድም ይባላል። ሰሞንኛ ተረት ነው። የምናገረው ስለ አባይ ቴሌቪዥን ሿሿ ነው። ሿሿ ማለት ምን እንደሆነ እናንተ አስተምራችሁኛል። ሄለን እንደምትለው ከአባይ ቴሌቪዥን ጋር ቪአይፒ ሾው የሚል የቲቪ ፕሮግራም ለማዘጋጀት የሥራ ውል ይፈራረማሉ። ቅዳሜ ምሽት ከ12 እስከ 1 ሰዓት የሚተላለፍ የ1 ሰዓት ፕሮግራም። ሄለን እባላለሁ። ይሄንን ነገር ዛሬ እዚህ ቦታ ላይ ባልናገረው ደስ ባለኝ ነበር፣ ግን እኔ አለመናገሬ ኃላፊነትን እንዳለመወጣት አድርጌ ስለቆጠርኩት ነው። ነገሩን ስትሰሙ ይገባችኋል። ከዚህ በፊት ያሉ ሰዎች በዛ ውስጥ ያለፉ ሰዎች ስላልተናገሩትና እንደ እሳት ራት በዛ ጉዳይ ውስጥ ገብቼ ስለተጠቃው ሌላም ሰው እንደዛ እንዳይሆን ብዬ ነው የማወራው። ከአባይ ቴሌቪዥን ጋራ በጋራ ስለጀመር ነው ስራና የአባይ ቴሌቪዥንን ሿሿ። እንግዲህ ሿሿ የሚለውን ቋንቋ ከናንተ ነው የሰማሁት። ምን ማለት እንደሆነ ሁላችንም ይገባናል። አባይ ቴሌቪዥን ከኔ ጋራ ውል ተፈራርመን ከ40 እስከ 45 ደቂቃ የሚሆን ፕሮግራም ስሰጣቸው እነሱ ደግሞ ከ12 ደቂቃ እስከ 15 ደቂቃ የሚሆን የድርጅቶችን ማስታወቂያዎች በዛ በሾው ላይ ሊለቁ አንድ ላይ የአንድ ሰዓት እርሷ ከ40 እስከ 45 ደቂቃ የሚሆን የቲቪ ፕሮዳክሽን ሰርታ ለመስጠትና አባይ ቴሌቪዥን ደግሞ ፕሮግራሙን በእርሷ ፕሮግራም ስም የሚመጣ ማናቸውም ማስታወቂያ እንዲተላለፍበት ሊያደርግ ለማስታወቂያ ተብሎም ከ40 እስከ 45 ደቂቃ በላይ ተጨማሪ ከ12 እስከ 15 ደቂቃ የሚሆን ጊዜ በመመደብ በእነዚህ ደቂቃዎች ከሚተላለፉ ማስታወቂያዎች ከሚገኘው ገንዘብ ሄለን እና አባይ ቲቪ 50-50 ድርሻቸውን ሊወስዱ። ሄለን እንደምትለው ለፕሮዳክሽን የሚወጣው ወጪ በሙሉ በእርሷ የሚሸፈን ነው። ፕሮግራሙን ወደፊት በሂደት ፕሮግራሞቿ እየታወቁ ሲሄዱ በቴሌቪዥኑ በኩል የሚመጡ ማስታወቂያዎች ቢያንስ ከራሷ የምታወጣውን ወጪዎች ይሸፍናሉ በሚል ተስፋ እንደጀመረችው ትናገራለች። ሄለን 1 2 3 እያለ ግን ሳምንታት ወራት አለፉ። ነገር ግን ምንም ማስታወቂያ በስተት እንኳን አይተላለፍም። ነገር ግን የራሱን የጣቢያውን ፕሮግራሞች በሙሉ በእኔ የ1 ሰዓት የአየር ሰዓት ላይ ያስተላልፋሉ ትላለች ሄለን። ደሜ ፕሮግራሙን ሰርቼ ሁሉ ነገር ጫውሽ ይዤ በመጣም ፕሮግራሙ በጣም ብዙ ወጪ ስለሚያስወጣ እዛ ላይ ሾው ላይ የሚመጡት ልጆች ሜኮቨር ተደርጎ ልብስ ተገዝቶላቸው ጫማ ራት ተጋብዘው በጣም ብዙ የፕሮዳክሽን ኮስት ተከፍሎ የሚሰራ ስለሆነ እና ምንም እንኳን ለትርፍና ለገንዘብ የተሰራ ስራ ባይሆንም ግን ብዙ ወጪ ስላለበት እኔም ደግሞ ከኪስ እያወጣው ስለሆነ ቴሌቪዥኑ ላይ በሚታይበት ጊዜ የሚመጡት የማስታወቂያ ገቢዎች ወጪውን ይሸፍኑኛል ብዬ ተስፋ አድርጌ ነበር። ነገር ግን የሆነው እንዲህ ነው። እኔ ከሰጣቸው በኋላ የሚተላለፉ ማስታወቂያዎች ምን ያህል እንደሆኑ ምን ያህል ላገኝ እንደምችል እጠባበቅ ነበር። የመጀመሪያው ሳምንት፣ ሁለተኛው ሳምንት፣ ሶስተኛው ሳምንት፣ አራተኛው ሳምንት እያለ አንድም ማስታወቂያ እንኳን በስህተት እዛ ፕሮግራም ላይ አያስተላልፉ። ነገር ግን የራሳቸው ፕሮግራሞች አላቸው። እነዛ ፕሮግራሞች የቴሌቪዥኑ የራሳቸው የጣቢያ ፕሮግራሞች ናቸው። ግልጽ ለማድረግ ነገሩን ለምሳሌ እንዳልኳችሁ ቪአይፒ ሾው ኮሚሽን የሚጠየቅበት የውጪ ፕሮዳክሽን ነው። በዚህም ምክንያት ስለ ሁኔታው ከሰራተኞቿ ጋር ተመካክረው በጣቢያው በኩል የሚመጣ ማስታወቂያ ከሌለ እነ ሄለን በራሳቸው ማስታወቂያ የሚያስነግሩ ድርጅቶችን ለማምጣት በመስማማት መሯሯጥ ይጀምራሉ። በመጨረሻም ተሳካላቸውና ፈልገው አገኙ። ከዚያም ማስታወቂያውን በቪአይፒ ሾው ላይ ማስተዋወቅ የፈለጉ ድርጅቶች ራሳቸው አባይ ቴሌቪዥን ሄደው ማስታወቂያ ቪአይፒ ሾው ላይ ማስተላለፍ እንፈልጋለን ብለው ይነግሯቸዋል። ከዚያም የአባይ ቲቪ ሽያጭ ሰራተኞች ማስታወቂያ ማስነገር የሚችሉባቸውን የቲቪ ፕሮግራሞች ዝርዝርና የዋጋ ተመን የያዘ መጠየቂያ ለድርጅቶቹ ይሰጧቸዋል። ከዝርዝሩ ውስጥ ግን ቪአይፒ ሾው የለም። ከዚያም ድርጅቶቹ እኛ ማስታወቅ የምንፈልገው ቪአይፒ ሾው ላይ ነው ብለው ይጠይቃሉ። አባይ ቲቪ በበኩሉ ለድርጅቶቹ የሰጣቸው ምላሽ ግን እንግዳ ነገር ሆነ። ቪአይፒ ሾው አንደኛ የማስታወቂያ ተመኑ ምንም ቅናሽ የለውም፣ ሁለተኛ ደግሞ የአየር ሰዓቱ ሞልቷል የሚል። በዚህም ምክንያት ሄለን በቲክቶክ ገጿ ላይ የአባይ ቲቪ ሿሿ ብላ ታሪኩን አውጥተዋለች። የሚያስተዋውቁት ቪአይፒ ሾው ላይ ነው። በዚህ መሃል ምንድነው እኛ ባዶ እንቀራለን።
በጣም በሚያሳፍር ሁኔታ ምንም ይሉኝታ በሌለው ሁኔታ እንደው ለይሉኝታ እንኳን እስቲ እነዚህ ሰዎች ብዙ ለፍተው ብዙ ደክመው ነው የሚያመጡት እና እስቲ አንድ ሁለት ማስታወቂያ እንኳን ዛሬ ጠብ እናርግላቸው እንደው ይሉኝታውን ተው ለማስመሰልም እኛ እንዳንታዘባቸው እንኳን አልፈልጉም በቃ ቀጥታ ምንም 100% ምንም በሚገርም አሳፋሪ ሁኔታ የሚሆነውን ነገር በሙሉ ለራሳቸው በማድረግ እኛ እየለፋን የደከም የምናመጣው ነገር ዛርግ እኔ አማተር አርቲስት አይደለም ለመታወቅ ብዬ አልሰራም ሌሎች ሰዎች ለመታወቅ ሊሰሩ ይችላሉ ነገሩ ያናድዳል እና ቲሞችን ምን አልኳቸው በራሳችን ማስታወቂያ የሚገዛ ድርጅት እንፈልግ እና እንላክላቸው አልኳቸው ቲሞቼ ተባራጡ በራሳችን ድርጅቶች አገኘንና እንግዲህ እነሱ ድርጅቶቹ ቀጥታ ሄደው ማስታወቂያውን እንዲጠይቁ አደረኩ እኔ ከመጠየቅ ይልቅ እነሱ ራሳቸው ማስታወቂያውን ማስተላለፍ እንፈልጋለን ብለው እንዲሄዱ አደረኩ እናም አገኙ እነሱን አነጋገሩ ወረፈ ማን እንዳነጋገሩ አላቅም ግን ሴልሶቹ ኮፒ ሰጧቸው የገበያውን የማስታወቂያውን ዋጋ የሚይዝ ወረቀት ሰጧቸው በዛ ውስጥ ቪአይፒ ሾው የለም እኔ የላኳቸው ሰዎች ማስታወቂያ ሊገዙ የሄዱት ቪአይፒ ሾው ላይ ነው ነገር ግን እሱ የለም እና እንደ ይሄኛ ምን ፈልገው ማስታወቂያ ቪአይፒ ላይ ነው ብለው ሲሉ አይ ቪአይፒ ሾው አንደኛ ቅናሽ የለውም ሁለተኛ ሞልቷል የሚል መልስ ነው የሰጧቸው ያንን እናም እኔ ራሴ ማስታወቂያ እንዲከፍሉ የላኳቸው ድርጅቶች ሞልቷል ቪአይፒ ሾው ላይ ሞልቷልና ሌላ ፕሮግራሞች ላይ እናስገባላችሁ አሏቸው እንኳን ሊሞላ አንድ ማስታወቂያ ናፍቆናልኛ በዚህ ውስጥ የምናየው ነገር ምን ያህል ሰዎች ስግብግብነትና ሌብነት ካራክተራቸው ብቻ ሳይሆን መለያቸው እንደሆነ አርገን ልንወስድ እንደምንችል ነው እኔ በኢትዮጵያ ቆይታዬ የታዘብኩት ነገር ልንገራችሁ እንደምታውቁት እኔ አሜሪካ ነው ነዋሪነቴ ጥምር ዜግነት አለኝ የኢትዮጵያዊነቴ አንደኛ ቢሆንም አሜሪካዊ ደግሞ ዜጋ ነኝ በዚህ ውስጥ እንግዲህ ኢትዮጵያ ውስጥ ስኖር ብዙ ችግር አለ ብዙ ነገር እያለፋችሁ ብዙ ነገር እያየው ካልሆነ በስተቀር ለማወዳደርም ለመምረጥም የሚከብድ ነገር ነው ምቾት እና በዚህ ሁሉ ቆይታዬ ባለፉት 4 አመታት ውስጥ ያየሁት ኢትዮጵያ ውስጥ አጥፊዎች አሉ ሲጠፋ ዝም ብለው የሚያዩ አሉ የሚታገሉ አሉ ከሚታገሉት ውስጥ ነኝ ብዬ ነው ራሴን የምቆጥረው ብዙዎች እንደሚታገሉ አውቃለሁ ያለው አንዳንዶች እንደውም ዋጋ እየከፈሉ ብዙ የፍርሃት ውስጥ እየገቡ የሚናገሩ የሚዲያ ስራን ከባድ የሚያደርገው ከፕሮዳክሽኑ በላይ የሚሰራውን ስራ በፋይናንስ የሚደግፍ ማስታወቂያ የሚያስነግር አጋር ድርጅት ማግኘት ነው የሚዲያ ማኔጅመንትን ስራን ፈታኝ የሚያደርገው ይሄው ነው አሁን ደግሞ በአብዛኛው ከተሜው ማህበራዊ ሚዲያ ላይ ረጅም ሰዓት በማሳለፉ ምክንያት የሜይንስትሪም ሚዲያዎች ሬዲዮና ቴሌቪዥን ፕሮግራሞች ላይ የሚያስተዋውቁ ድርጅቶችን ማግኘት ከጊዜ ወደ ጊዜ እየከበደ መጥቷል ድርጅቶችም የማህበራዊ ሚዲያን ጉልበትና ውጤት በመረዳታቸው ያላቸውን መዋለ ንዋይ እነዚሁ የማህበራዊ ሚዲያዎች ላይ ማፍሰስ መምረጣቸው ደግሞ በቡሃ ላይ ቆረቆር እንዲሉ ስራውን ፈታኝ አድርጎታል አንድ የሬዲዮም ሆነ የቴሌቪዥን ሚዲያ ያሉበትን ወጪዎች ለመሸፈን ሰፊ የቅስቀሳና የፉክክር እንዲሁም እልህ አስጨራሽ የሆነ ልፋት የሚጠይቅ ስራ መስራት እየተገደደ መጥቷል ከሬዲዮ በተለየ የቲቪ ፕሮግራም ማዘጋጀትን የበለጠ ፈታኝ ያደረገው ደግሞ በየጊዜው እየጨመረ የመጣውና በውጭ ምንዛሬ የሚከፈለው ወርሃዊ የሳተላይት ኪራይ ዋጋ ነው በዚህ ምክንያት እንደነ ሄለን ያሉ የግል ፕሮዳክሽን የሚሰሩ ድርጅቶች የማስታወቂያውን ፍለጋ ስራ መጀመሪያውኑ ለጣቢያው መተው አልነበረባቸውም ባይነን ምክንያቱም ደግሞ ጣቢያው በብዙ ልፋት በብዙ ጭንቀት ውስጥ እያሳለፈና በብዙ ጣውረድ የሚያገኘውን ያችኑ ማስታወቂያ ማካፈል ሊከብደው ይችላል ይህንን ችግር ሚዲያው ዘርፍ ላይ ያሉ ድርጅቶች በደንብ ይረዱታል ብለን እናስባለን አባይ ቲቪም ግን ይህንን ችግሩን የሚረዳለት በቅርብ ስራውን የሚያውቀው ሰው ብቻ መሆኑን በመረዳት እንደዚህ አይነት አናሳ ተግባር ከማድረግ ከአዘጋጆቹ ጋር ቀርቦ በመነጋገር የጉዳዩን አሳሳቢነት ለአጋራቱ በየጊዜው ቢያሳውቅ መልካም ነበር የኢቢኤስን መከራ በአባይ ቲቪ አይቀልድም አሉ አራዶች